የምንሰራው ዛሬ መጋቢት 5 ቀን 2018 ዓመተ ምህረት ከቀኑ 5 ሰዓት ከሩብ ላይ ነው የምንሰራላችሁ። 2018 ነው፣ መጋቢት 5 ነው የምንሰራው። ለአሁን ፀጉር ቤት ነው። ልቤ ብዙ ነገር ያስባል። ይህን ቪዲዮ ለመጀመሪያ ጊዜ ፖስት የማደርገው የት ያለ ጊዜ ትዳሬን ይዤ ቤት ይዤ ልጆች ወልጄ መኪና ይዤ ነው ይህን ቪዲዮ ፖስት የማደርግላችሁ። ግን ዛሬ በዚህ ደረጃ ምንም ባዶ አካውንቴ ላይ ከ2000 ብር በላይ የለም። ጭንቅላቴ ግን በጣም ብዙ አይነት ስኩሪቲዎች እያሰበ ነው ያለ፣ ብዙ አይነት ነገሮች ነው እያሰብኩ ያለሁት። እና ይሄንን ነገር ማንም ሰው ከመሬት ተነስቶ ትልቅ ቦታ እንደሚደርስ እንድታውቁ ፈልጋለሁ። የሆነ ዛሬ እግዚአብሔር ምስክሬ ነው እናችሁ 2018 ላይ ነው ያለሁት። ይህን ቪዲዮ መቼ እንደምለቀው አላውቅም። በጣም ወደፊትም ብዙ አመት ሊሆን ይችላል፣ 20 አመትም 30 አመትም ሊሆን ይችላል፣ 5 አመትም ሊሆን ይችላል። ብቻ ይህን ቪዲዮ አሁን ስልክ ይጠፋል፣ ብዙ ነገር አለ፣ ስልኩ ኳሊቲ አይደለም እና የማስቀምጠው ዩቲዩብ ላይ ያስቀምጠዋለሁ ሰርች አድርጌ። ምክንያቱም የዚያኔ ሰርች አድርጌ እንዲወጣልኝ፣ ምናልባት ይህ ቪዲዮ ቫይራል እንዲወጣ ብቻ እጸልያለሁ። ቫይራል እንዲወጣ አልፈልግም፣ ግን ይህን ቪዲዮ በምለቅበት ሰዓት እለቀዋለሁ እና ሁላችሁም ከመሬት ተነስታችሁ ትልቅ ቦታ እንደምትደርሱ እርግጠኛ ነኝ። በጣም ውስጥ አይምሮዬ ውስጥ ቤት እንደሚኖረኝ ይሰማኛል፣ መኪና እንደሚኖረኝ ይሰማኛል፣ ልጆች ሚስት እንደሚኖረኝ ይሰማኛል። እና ያ ሁሉ ኦኬ በሆነበት ሰዓት ያኔ ይሄ ነበር ብዬ ፎቶውን ታዩዛላችሁ፣ እለቅላችኋለሁ። ቻው። ዛሬ ማንም ሰው አያየኝም። ቀጣይ ግን ዳዊት ምን አለ እንደምትሉኝ እርግጠኛ ነኝ።